ጽድቅን ያለ ኢየሱስ ከሰማይ በታች ከፀሐይ ግርጌ ጥበብን በእውቀት ሲለካት ሰው የሞትን ስር ሊቆፍር ይተጋል በራሱ መዳፍ ጥንካሬ። ነገር ግን መንገዱ ገደል ነው ፍጻሜው የባዶነት ወሬ። ከኢየሱስ ሥራ ውጪ ሕይወትን መፈለግ የመካን መጥነው ፍሬ የሌለበት ይህማ ትልቅ ሞኝነት ነው። በበረሃ ላይ ባህር እንደመናፈቅ በአሸዋ ላይ ቤት ቀልሰው ከውሽንፍር ጽናት እንደመደበቅ የጸጋው ምንጭ ትቶ በጨው ውሃ ጥማትን ለመርካት መኳተን እንደ ዕውር መሪ ነው ብርሃንን በጨለመ ዋሻ እንደመፈለግ። እንደ አንዲት ጀልባ ናት ቀዳዳዋን በጭቃ ልትረፍን የምትጋደል በማዕበል መሃል ቆማ በገዘት ስንፋሷ ነፋስን ልትገስጽ የምትከጅል የቃራንያውን ድንቃ በራሷ ጽድቅ ሰማይን ልታንኳኳ ትቆማለች። ግና የገዛ ሥራዋ እንደ መግነዝ ልብስ ጠፍሮ ይዛታል። አንድ ታሪክ ላስታውስ። በወርቅ ሰንሰለት የታሰረ እስረኛ ነፃነቱን የሚፈልገው ሰንሰለቱን በማጽዳትና በማድመቅ ነውና ብሩህ ከሆነ ይለቀኛል በሚል ከንቱ ተስፋና ሞኝነት እስር ቤቱን በራሱ ግድግዳ ይገነባል ሳይረዳ የነፃነቱን ጥበብ። የዘላለም ሕይወትማ የፈጣሪ ጣቶች የሳሉት ብሩህ ስዕል ነው። በሰው ብሩሽና ቀለም ፈጽሞ ሊታረም የማይችል ድንቅ ሥራ ነው። የመስቀሉ ቃል ሳይኖር የሞትን ደጅ መጣስ እንደማይቻል ጥበበኛ ነኝ የሚለው ዓለም ይህን ምስጢር ሊረዳ ይቸገራል። የደም ዋጋ የተከፈለበትን በነፃ እንደመውሰድ ምን ዕድል አለ? ሰው ግን በራሱ ላብ አምላክን ዕዳተኛ ሊያደርግ ይባዝናል። ከወይኑ ግንድ ተለይቶ ፍሬን ለማፍራት እንደምታገል ቅርንጫፍ ሕይወትን ከምንጩ ውጪ መፈለግ የእብደት ሁሉ ጥንታዬ ነው። የእግዚአብሔር ጥበብ መስቀል ላይ ተገልጧል ለዓለም ሞኝነት ቢመስልም የሰው ጥበብ ግን ኩበት ነው በዘላለም እሳት ፊት አይቆምም። ስለዚህ ልቤ መልሰው ካልተቀደደ የጸጋ ጉድጓድ ጠጣ። ከኢየሱስ ሥራ ውጪ ያለው መንገድ ሁሉ የሞት ድግስ ነውና እንደ ንስር ክንፍ ሰውን በረንዳ ላይ እንደምትዘል ዶሮ ወደ ሰማይ ለመውጣት መሞከር መጨረሻው መውደቅ ነው ድንገት ተከፍቶ። ለኢየሱስማ የሞት ቁልፍ በእጁ ነው በችንካር በተበሱት በእነዚያ መዳፎች ዘላለምን ያሳምራል በገዛ ጥበቡ በጸጋው ብርታት። ጽድቅን ጣለውና ጽድቁን ብቻ እመን የምንገባው የዘላለም መንግሥት እንጂ አይደለም ከነዓን። በእርሱ ላመኑ ጽድቃቸው ክርስቶስ ነው እንከን የለሽ ተስፋ። ወደ አብ ለመቅረብ ድፍረቱ አላቸው መለከት ስነፋ።